ቪኒሺየስ ጁኒየር ወደ አርሰናል እንግዲህ ዛሬ በጣም አስደሳች መረጃ ነው የወጣው ለአርሰናል ደጋፊዎች በሙሉ ማለት ነው። አርሰናል ኮንትራቱን ካላራዘመ እንግዲህ ቪኒሺየስ ጁኒየርን ለማስፈረም በጣም ጓጉተው እየጠበቁ እንደሆነ እየተነገረ የሚገኘው በተለይ ደግሞ እንግዲህ አንድ አመት ነው የሚቀረው ኮንትራቱን ሊጨርስ ማለት ነው በሪያል ማድሪድ ቆይታው ማለት ነው 26 አመት ሆኖታል። አሁን በቅርብ ነው ልደቱን ያከበረው ቪኒሺየስ ጁኒየር ሰርጀሪ ሁሉ አስደርጎ ፊቱንም ቀይሯል። ሌላ ሰው ነው የሚመስለው አሁን አምሮበታል የሚሉ አሉ። ምንም ችግር የለውም ባያደርግ ሰርጀሪም ችግር የለውም የሚሉ ነበሩ። ብቻ ፖስት ሰርጀሪ የነበረውን ቪኒሺየስን ካገኘን በጣም ደስተኛ እንደምንሆን ጥርጥር የለኝም ማለት ነው። እንግዲህ ያ የምናውቀው ቪኒሺየስ ከሆነ ማለት ነው። ስለዚህ እስኪ አንዳንድ ነገር እንይ ስለ ቪኒሺየስ ጁኒየር ቁጥራዊ መረጃ አርሰናል ላይስ ማንን ተክቶ በየትኛው ቦታ ጥሩ ይጫወት ይሆን ስኬታማ ያደርገን ይሆን የሚለውን አንዳንድ ነገር እኔና እንግዲህ ኦርንስቲን ነው መጀመሪያ መረጃውን ይዞት የወጣው። እንግዲህ እሱ እንደተናገረው ከሆነ ገና እየመረመሩ ነው የሚገኙት በሁሉም አቅጣጫ ግን በአርሰናል ማለት ነው እነዚህ እነ ቤርታ ወስነዋል ተጫዋቹን ለማስፈረም ሁሉም የክለቡ አመራሮች ስምምነት ላይ እንደደረሱ ነው የተነገረው ማለት ነው። ስለዚህ ይህ እንግዲህ የብራዚል ብሔራዊ ቡድን ተጫዋች ማለት ነው ወደ እንግሊዝ ፕሪሚየር ሊግ ለመምጣት ፍላጎት ይኑረው አይኑረው ገና አልታወቀም ቪኒሺየስ ጁኒየር ማለት ነው። በሪያል ማድሪድ ቆይታው ግን ደጋፊዎች ጋራ ፍቅር አልነበረውም ማለት ይቻላል። በጣም ሲጮሁባቸው ምክንያቱም ሪያል ማድሪድ ያለ ዋንጫ ነው የጨረሰውና ደጋፊዎች ጋር የነበራቸው ኬሚስትሪ በጣም የወረደ ነበረ። እየጮሁባቸው ነበረ። ቪኒሺየስ ኳስ ሲይዝ ሲጮሁበት ነበረ የምታስታውሱ ከሆነ ማለት ነውና ከባድ የሆነ ጊዜ ነው ያሳለፉት ተጫዋቾቹ ራሱ ማለት ነውና ከዛ አንፃር ምናልባት ቪኒሺየስ ወደ ፕሪሚየር ሊጉ መምጣት ይፈልግ ይሆን ወይ የሚለውን ሐሳብ ማየት ይቻላል ማለት ነው። ስለዚህ ከመጣ የሚሆነው የሚፈጠረው እንግዲህ በማርቲኔሊ ቦታ ነው ሜይንሊ የሚጫወተው በዋናነት ማለት ነው። እርግጥ በሁሉም ቦታ መጫወት ይችላል አይተነው እናውቃለን። ግን በጣም የሚፈልገው የሚወደው ቦታ ግን የማርቲኔሊን ቦታ ነው። ዞሊስ የሚጫወትበት አሁን አዲስ ያስፈረምነው ዞሊስ አለ ክርስቶስ ዞሊስ እሱ ቤንች ቪኒሺየስ ጁኒየር ቋሚ ሆኖ ያንን ቦታ የሚሸፍኑ ነው የሚመስለኝ የሚመጣ ከሆነ ማለት ነውና አርሰናሎች እንግዲህ አንድሬ ቤርታ ዝም ብሎ አይመክርም አቅሙ እንዳላቸው ስለሚያውቁ ለሱ የሚመጥነውን ያክል ክፍያ ከፍለው ማምጣት እንደሚችሉ ስለሚያውቁ ነው ይሄንን እየተደረገ ያለውና እስኪ አርሴ ደጋፊዎች ደስታችሁን ሐሳብ ካላችሁም አልፈልገውም የሚል ደጋፊ ካለም ሐሳባችሁን አስቀምጡ ኮሜንት ላይ። ቪኒሺየስ ጁኒየር ግን ወደ አርሰናል የመምጣት እድሉ ሰፊ እንደሆነ ነው እየተነገረ የሚገኘው። ምክንያቱም ኮንትራቱ እያለቀ ነው የሚገኘው። አንድ አመት ማለት ለአንድ ተጫዋች የመጨረሻ ሰመር ላይ ነው ያለው ማለት የመጨረሻ ክረምት ላይ ምክንያቱም አሁን ካልፈረመ ለሪያል ማድሪድ ካላራዘመ ቀጣይ አመት በነፃ ነው የሚወጣው። ያንን ደግሞ እንዲሆን አይፈልጉም ሪያል ማድሪዶች እና ቪኒሺየስ ጁኒየርን ለመሸጥ ይገደዳሉ በዚህ ክረምት ማለት ነው። የሚገርማችሁ ግን ዋናው ፍንጭ የሚሰጣችሁ ዴቪድ ኦርንስቲን ነው መረጃውን ያወጣው ብያችኋለሁ። ግን ከዛ በፊት ግን ይሄ መረጃ ትላንት ምሽት ራሱ ወጥቶ ነበር። ዲዮማንዴን እንግዲህ ከአርቢ ሌፕዚግ ለማስፈረም ይሄ ዲዮማንዴ እንግዲህ በቪኒሺየስ ጁኒየር ቦታ ነው የሚጫወተው። ሪያል ማድሪዶች እዚህ ዝውውር ላይ እንደገቡ ለክለብ ንግግር እንደጀመሩ አርቢ ሌፕዚግ ጋር ማለት ነውና እንግዲህ ገንዘብ እንዳቀረቡ ነው የተነገረው ማለት ነው። ያ ማለት እንግዲህ ይህንን ተጫዋች ላያጫውቱት ደቂቃ ላይ ሰጡት አያስፈርሙትም እና በእርግጠኝነት ቪኒሺየስ ጁኒየር ሊወጣ የሚችልበት እድል እንዳለ ስላወቁ ነው ይሄን ያደረጉት የሚል ሐሳብ አለኝ ማለት ነውና ዲዮማንዴን አርሰናል በነገራችን ላይ ጠይቀዋል ደውለዋል ወደ አርቢ ሌፕዚግ የአርሰናል የትራንስፈር ወይ የዝውውር አካል የሆኑትና አንድሬ ቤርታ ማለት ነውና ሊቨርፑልን በጣም ይፈልጉት ነበረ ይሄንን ተጫዋች ሊቨርፑል እንደውም ገንዘብ አቅርቦ ነበር ከሳምንታቶች በፊት እንደምናስታውሰው ማለት ነውና ለማንኛውም ሪያል ማድሪድ ከገባበት አንድን ዝውውር ሪያል ማድሪድን እምቢ ስለማይሉ በተለይ ዲዮማንዴ ሪያል ማድሪድ ፒኤስጂ ለመሄድ ነበር መጀመሪያ ሐሳቡ። አሁን ግን ሐሳቡን ሊቀይር እንደሆነ የተነገረው። ስለዚህ የዚህ ተጫዋች መፈረም ቪኒሺየስ ጁኒየር ወደ አርሰናል እንዲመጣ በር ከፋች ነው ማለት ነው። እንግዲህ እሱ ብቻ አይደለም ሮድሪም ወደ ሪያል ማድሪድ ሊሄድ እንደሚችል እየተነገረ ነው የሚገኘው። ይሄም በጣም ታማኝ ከሆነ ምንጭ የወጣ ነው ዴቪድ ኦርንስቲን። ያ ማለት ገንዘብ ያስፈልጋቸዋል በነፃ አይለቁትም። ማንቸስተር ሲቲዎች አንድ አመት አለው ካልተሳሳትኩ ወይንም ደግሞ ሊፈርም ነው።
እና እሱን ታሳቢ ሲደረግ ገንዘብ ያስፈልጋቸዋል ለማካካሻ ማለት ነው ሪያል ማድሪዶች። ስለዚህ ቪኒሺየስን መሸጥ ይጠበቅባቸዋል። ለዲዮማንዴም እንደዚሁም ብዙ ተጫዋቾችን ስላስፈረሙ እንደምናስታውሰው ደምፍሪን ከኢንተር ሚላን እነ በርናርዶ ሲልቫን እንደዚህ የተለያዩ ተጫዋቾችን ማምጣታቸው ይታወሳል እና ማካካስ ይፈልጋሉ ፋይናንሻሊ ማለት ነው። ለማንኛውም ቪኒ እንግዲህ ወደ አርሰናል ሊመጣ የሚችልበት እድል ሰፊ ነው። ትልቅ ሰበር ዜና ነው። ዴቪድ ኦርኔስቲን ተናግሮት የማይሆን ነገር በጣም በጣም ትንሽ ነው፣ ግን እንደተናገረው ደግሞ ይመጣል አላለም። አሁን በጣም ኤርሊ ስቴጅ ነው ያለው። የመጀመሪያ ደረጃ የሚባል ተጫዋቹን እንፈልገዋለን አንፈልገውም የሚል ስምምነት ላይ ሙሉ በሙሉ አርሰናል ቤት አስተዳደሩ እንዳመኑበትና በጣም እንደፈለጉት አጽድቀውታል ማለት ነው ሙሉ በሙሉ። እንግዲህ የሚመጣው ችግር አንደኛ ከተጫዋች ነው የሚሆነው፣ ከተጫዋቹ ከቪኒሺየስ ወይ ከሪያል ማድሪድ ነው የሚሆነው ማለት ነው። የሚገርማችሁ ችግር ስል ጆዜ ሞሪኒሆ ራሱ እንደተቃወመ ነው የተነገረውና በሚገርም ሁኔታ አሁን ነው የወጣው ይሄ መረጃ። ጆዜ ሞሪኒሆ ሪያል ማድሪድን እባካችሁ እንዳትሸጡት ቪኒሺየስን የሚል መልእክት እንደላከ ነው የተነገረው ማለት ነው። ስለዚህ ብዙ ድራማ ይኖረዋል። እንግዲህ ይህንን የመሰለ ሱፐር